ኦኬ ፋሚሊ እንዴት ናችሁ? ከዚህ በፊት እንደምታስታውሱት ከሆነ ሰርቪው የተባለ ዌብሳይት አስተዋውቂያችሁ ነበረ። በዛ ዌብሳይት ላይ አብዛኞቻችሁ ኮሜንት ላይ ፓርት 2 ስራለን እንዲሁም ደግሞ ዊድሮ እያደረግ አሳየን ብላችሁኛል። ከዚህ በፊትም እኛ ቴሌግራም ላይ ሼር ስናደርጋችሁ ነበረ በተደጋጋሚ። በዛሬ ቪዲዮአችን ደግሞ እሱን እንዴት አድርጋችሁ ዊድሮ እንደምታደርጉ አሳያችኋለሁ። በተጨማሪም ደግሞ ኢትዮጵያ ውስጥ ያልተለመደውን ፔመንት ሜቴድ በዚህ ቪዲዮ የምንመለከት ይሆናል። እሱም ፔመንት ሜቴድ ጊፍት ካርድ ይባላል። እሱ ጊፍት ካርድ የተባለውን አብዛኛው ጊዜ ኢትዮጵያ ውስጥ እንደዚህ አይነት ቪዲዮ ተሰርቶ አይታወቅም ብዬ አስባለሁ። ይሄኛውን ቪዲዮ ስትመለከቱት አንዳንድ ነገሮችን የምትማሩበትም ሊሆን ይችላል። ቪዲዮውን እስከ መጨረሻው መከታተላችሁን እንዳትረሱ። በተጨማሪም ደግሞ ቪዲዮ ላይክ ያደረጋችሁ ጀምሩ። አዲስ የሆናችሁ ደግሞ መጨረሻ ላይ ከወደዳችሁ ሰብስክራይብ አድርጋችሁ የኛ ቤተሰብ ትሆናላችሁ ማለት ነው። አሁን ወደ ቪዲዮ እናልፋለን። ዌብሳይቱን ሊንክ ከስር ዲስክሪፕሽን ላይ ወይም ደግሞ የኮሜንት መጀመሪያ ላይ ታገኙታላችሁ። ከዚህ በፊት ያንን ቪዲዮ ካላያችሁትና አሰራሩ ካልገባችሁ እዚህ ጋር ወይም ደግሞ እዚህ ጋር አስቀምጥላችኋለሁ ቪዲዮ። እሱን ገብታችሁ ከተመለከታችሁት በኋላ ነው ወደዚህኛው ቪዲዮ መምጣት ያለባችሁ። እዚህ ቪዲዮ ላይ የማሳያችሁ ዊዝድሮ አደራረጉን ነው። ሌላ ነገር አላሳያችሁም። አሰራሩም ከዚህ በፊት ሰርቼላችኋለሁ። በዛኛው ቪዲዮ መመልከት ትችላላችሁ። ዌብሳይቱ ላይ ከገባችሁ በኋላ ኢንተርፌሱ ይህንን ይመስላል። እዚህ ጋር እንደምትመለከቱት 2500 ብር አካባቢ ሞልቷል። እዚህ ጋር እንደምትመለከቱት ማለት ነው። ፔመንት ሜቴዱን አቬለብል አድርጎልኛል። ስለዚህ ክሊክ አድርጌ ዊዝድሮ ማድረግ እችላለሁ። ከዚህ በፊትም ደግሞ ዊዝድሮ ማድረጋቸውን ከስር ሂስትሪ ያስቀምጥልኛል። ዊዝድሮ የሚለውን ክሊክ ታደርጉታላችሁ። ከዛ በኋላ እናንተ የፈለጋችሁትን ፔመንት ሜቴድ መጠቀም ትችላላችሁ። ከፈለጋችሁ ቀጥታ ወደ ባንክ አካውንታችሁ መላክ ትችላላችሁ። ወደ ባንክ አካውንታችሁ ስትልኩት ግን ወደ ኢትዮጵያ ብር ተቀይሮ ስለሚላክላችሁ ከ5 እስከ 10 ቀን ሊቆይላችሁ ይችላል። ስለዚህ እኔ ሪከመንድ የማደርጋችሁን አንድ ፔመንት ሜቴድ አሳያችኋለሁ። ይህም ፔመንት ሜቴድ ደግሞ ጊፍት ካርድ ይባላል። ከዚህ ኢትዮጵያ ውስጥ ብዙ ጊዜ የተለመደ አይደለም። የተለያዩ ኦንላይን ስራዎች ላይ መጠቀም ትችላላችሁ። ከ1 እስከ 4 ቀን ሊቆይባችሁ ይችላል። ከዛም ያነሰ ቀን ሊቆይባችሁ ይችላል። ግን በባንክ ከሆነ ግን ከ5 እስከ 10 ቀን ሊቆይባችሁ ይችላል ማለት ነው። ስለዚህ ጊፍት ካርድ እንዴት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ። አሁን ጊፍት ካርዱን እንዴት ነው የምትቀበሉት? አሁን እዚህ ጋር እንደምትመለከቱት 2500 ምናምን ብር ነው የሚለው። ያ ማለት በዶላር ስናሰላ አሁን ዊዝድሮ ማድረገው ዶላሩን ነው እንጂ ብሩን አይደለም። ስለዚህ በዶላር ስናሰላ ወደ 14 ወይ ወደ 15 ዶላር አካባቢ ነው። ስለዚህ ጊፍት ካርዱ ላይ 15 ወይ 16 ዶላር ኖሮበት ወደ ኢሜይል ይላክልኛል። ያንን ካርድ የሰጠኝን ተጠቅሜው በኦንላይን ላይ የፈለጋችሁትን ነገር መጠቀም ትችላላችሁ። አፕወርክ ላይ ከፈለጋችሁ፣ ፋይቨር ላይ፣ ሾፒፋይ ስቶራችሁ ላይ ለመክፈል ከፈለጋችሁ ወይም ደግሞ አፕወርክ ላይም ኮኔክት ለመግዛት ከፈለጋችሁ መጠቀም ትችላላችሁ። በተጨማሪም ደግሞ የተለያዩ ኦንላይን ሾፖች ላይም እቃዎችን መግዛት ትችላላችሁ። ለምሳሌ አሊኤክስፕረስ ላይ ወይም ደግሞ አማዞን ላይ ከኢትዮጵያ ውጭ ያላችሁ የፈለጋችሁ ፕላትፎርም ላይ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ጊፍት ካርዱን እንዴት አድርጋችሁ መቀበል እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እዚህ ጋር እንደምትመለከቱት ጊፍት ካርድ የሚለውን ክሊክ ታደርጉታላችሁ። ከዛ እዚህ ጋር ሰብሚት ሪኩዌስት ታደርጉታላችሁ እዚህ ጋር ማለት ነው። ከዛ በኋላ ኔክስት ዴይ ላይ ወይም ደግሞ ሁለተኛ ቀን ላይ እናንተ የምን ካርድ ነው የምትፈልጉት የሚል ጥያቄ ያመጣላችኋል። ከዛ በኋላ ካርዱን ደግሞ ሰርቶላችሁ በራሳችሁ ስም ማለት ነው። ከዛ ካርዱ ወደ ኢሜይላችሁ ይላክላችኋል ማለት ነው። እዚህ ጋር እንደምትመለከቱት ሰብሚት ሪኩዌስት ይላል። ስለዚህ ሰብሚት አደርገዋለሁ። እዚህ ጋር ሃዝቢን ሬጂስተርድ ይላል። እዚህ ጋር የካርዱን ኢንፎርሜሽን ይጠይቃችኋል ከዚህ በኋላ ማለት ነው። ስለዚህ ሁለተኛ ወይ ሶስተኛ ቀን ላይ ይጠይቃችኋል። እሱን ደግሞ ኔክስት ዴይ ላይ አሳያችኋለሁ። ሪኩዌስት ካረጋችሁ በኋላ እዚህ ጋር እንደምትመለከቱት ፔንዲንግ ይላችኋል። ፔንዲንግ የሚለው ካለቀ በኋላ እዚህ ጋር ሬዲሚን ይላችኋል። እንደዚህ አድርጎ ካመጣላችሁ በኋላ ሬዲሚን የሚለውን ክሊክ ታደርጉታላችሁ። እሱን ደግሞ በሚቀጥሉት ቀናቶች ላይ ያሳያችኋለሁ። ዛሬ ላይ ቀኑ ዲሴምበር 1 ነው። ስለዚህ ዲሴምበር 2 ወይም ደግሞ ዲሴምበር 3 ላይ መተን እዚህ ጋር ሬዲሚን እናደርገዋለን። ከዛ ካርዱን ደግሞ እንቀበላለን ማለት ነው። በዛ ቀን ላይ እንገናኛለን። Monday later ዛሬ ሁለተኛ ቀናችን ነው። ፔንዲንግ ላይ የነበረው አሁን ሬድሚ ሆኖልናል። እሱን ደግሞ አሳያችኋለሁ። ወደ ዌብሳይቱ ሄድና ሁለተኛ ቀናችን ነው ዛሬ ማለት ነው። ስለዚህ እሱን ክሊክ አደረገውና ወደ እንትኑ አሳያችኋለሁ ማለት ነው። መጀመሪያ ላይ እዚች ጋር ካርዱን ከማለታችን በፊት ካርዱ ምን አይነት ነው ለእናንተ የሚመጣላችሁ የሚለውን ነገር ላሳያችሁ። እዚህ ጋር እንደምትመለከቱት እንደ ፓዮኒር ማስተር ካርድ እንደዚህ በእጃችሁ አይደለም የሚመጣው
ወይም ደግሞ ተልኮላችሁ አይደለም የሚመጣው። እዛው ላይ ቨርቹዋል ካርድ አለ። እሱን ካርድ ተጠቅማችሁ የኦንላይን ፔመንቶችን እዛ ላይ መክፈል ትችላላችሁ። በተጨማሪም ደግሞ እቃዎችን ኦርደር ማድረግ ትችላላችሁ። እዛ ላይ የሚሰጣችሁ ካርድ ልክ እንደ ባይቢት ማስተር ካርድ ነው። ከፈለጋችሁ ወደዚህ ኦርደር ማድረግ የምትችሉት ሳይሆን እዛው ላይ ሆኖ ቁጥሮቹን ብቻ ተጠቅማችሁ ፔመንቶችን መክፈል ትችላላችሁ ኦንላይን ላይ ማለት ነው። እንዲሁም ደግሞ እቃዎችንም ኦርደር ማድረግ ትችላላችሁ። አሁን ደግሞ አሳያችኋለሁ ማለት ነው። ውስጥ ገብቼ እዚህ ጋር ሪዲሚ የሚለውን ክሊክ አደርገዋለሁ። እዚህ ጋር እንደምትመለከቱት 16.42 USDT ይላል። ያ ማለት $16 ነው እዚህ ጋር እንደምትመለከቱት። ስለዚህ እዚች ጋር ሪዲሚ የሚለውን ክሊክ ታረጉታላችሁ። እዚህ ጋር የምትፈልጉትን ሀገር ሰሌክት ታረጋላችሁ። እኔ ዩናይትድ ስቴትስ ላይ ያደርገዋለሁ። ከዛ እዚህ ጋር የተለያዩ አማራጮችን ያመጣላችኋል። ፊዚካል ካርድ አለ፣ እዚች ጋር ቨርቹዋል ካርድ አለ። ስለዚህ እኔ ቨርቹዋል ካርድ የሚለውን ክሊክ አደርገዋለሁ። ቨርቹዋል ካርድ የሚለውን ክሊክ ካረኩት በኋላ እዚህ ጋር እንደዚህ አድርጎ ያመጣላችኋል። እዚች ጋር ስማችሁን እዛ ሰርቪ ዌብሳይት ላይ ከዚህ በፊት አሳይቻችኋለሁ እንዴት አድርጋችሁ ማስገባት እንደምትችሉ። ስማችሁን እዚህ ጋር ማስገባት ትችላላችሁ፣ ፈርስት እና ላስት ኔም። ምክንያቱም በዚህኛው ስም ነው ለናንተ ካርድ የሚሰራላችሁ ማለት ነው። የዩናይትድ ስቴትስ ቪዛ ካርድ ነው። እንደ ቪዛ ካርድ ያሉትን በጣም ብዙ ካርዶችን ተጠቅሜያለሁ። ልክ እንደ ፓዮኒር ማስተር ካርድ ሚላክላችሁ ሳይሆን እዛው ላይ ቨርቹዋል ካርዱን ተጠቅማችሁ የኦንላይን ፔመንቶችን መክፈል ትችላላችሁ። በተጨማሪም ደግሞ እቃዎችንም ኦርደር ማድረግ ትችላላችሁ። ስለዚህ አሁን እዚች ጋር አግሪ የሚለውን ክሊክ አደረገውና አክቲቬት ካርድ የሚለውን እሱን ክሊክ አደረገዋለሁ። ከዛ በኋላ ምንድነው የሚያደርግልኝ? ወይ አንድ ቀን ወይ 2 ቀን ሊቆይ ይችላል። ካርዱን ከሰራልኝ በኋላ $16 ያለበትን ካርድ በኢሜይል በኩል ይላክልኛል ማለት ነው። እዚህ ጋር አክቲቬት ካርድ የሚለውን ክሊክ ታደርጉታላችሁ። አክቲቬት ካርድ የሚለውን ክሊክ ካረኩት በኋላ እንደዚህ አድርጎ ያመጣላችኋል። እኔ ጋር ከዚህ በፊት እየተጠቀምኩበት ያለ ካርድ የሰጡኝ ካርድ ስላለ በራሱ ካርድ ላይ ነው የሙሉልኝ። ስለዚህ እዚች ጋር እናንተ ጋር እንደዚህ አይደለም የሚያመጣላችሁ። ወይ አንድ ቀን ወይ 2 ቀን ሊቆይላችሁ ይችላል። ከዛ በኋላ በኢሜይላችሁ በኩል ካርዳችሁ እንደተሰራላችሁ ይላክላችኋል ማለት ነው። የዩናይትድ ስቴትስ ቪዛ ካርድ ማለት ነው። ስለዚህ እዚች ጋር ሴቭ አደርገዋለሁ። እዚህ ጋር እንደምትመለከቱት ባላንስ 16 USDT ይላል። እዚህ ጋር እንደምትመለከቱት በራሴ ስም የተሰጠኝ ቪዛ ካርድ አለ። ይሄንን ቁጥር ተጠቅሜ እና እነዚህ CVV ነምበር ኤክስፓየር ዴት ተጠቅሜ ከኦንላይን ላይ የተለያዩ እቃዎችን ኦርደር ማድረግ እችላለሁ፣ ወይም ደግሞ የተለያዩ ፔመንቶችን መክፈል እችላለሁ። ወይም ደግሞ አፕወርክ ላይ ሊሆን ይችላል ኮኔክት ለመግዛት ፋይቨር ላይ ወይም ደግሞ ሾፒፋይ ስቶራችሁ ላይ መክፈል ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ካርዳችሁ መቀበል ትችላላችሁ። አጠቃቀሙንም ደግሞ ያው እዚች ጋር ያሉትን ካርዶች እዚህ ያለውን የካርዱን ቁጥር እያስገባችሁ መጠቀም ነው። እዚች ጋር ሲምፕል ነው የሚመስለኝ እና ካርዱን እንደዛ አድርጋችሁ መቀበል ትችላላችሁ። ከዛ በኋላ የፈለጋችሁትን እቃዎች ኦርደር ማድረግ ትችላላችሁ፣ ወይም ደግሞ ለኦንላይን ክፍያዎች መጠቀም ትችላላችሁ ማለት ነው። እንደዛ አድርጋችሁ ጊፍት ካርዶችን መጠቀም ትችላላችሁ ኢትዮጵያ ውስጥ ሆናችሁ። ስለዚህ አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ላይ እንገናኛለን። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ።